ሰላም ውድ ተማሪዎች፣ በዛሬው ቪዲዮ የምንመለከተው አንደኛ በሪሚዲያል ዙሪያ ስለተጨመሩ አዳዲስ ነገሮች፣ ሁለተኛ ስለ ሪሚዲያል ለምን እስካሁን ትምህርት ሚኒስቴር ምንም እንዳላለ፣ በሶስተኛ ደረጃ ደግሞ ቅሬታ ያቀረቡ ተማሪዎች ጉዳይ ከምን እንደደረሰ የምንነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ። ቪዲዮን ከወደዳችሁት ላይክ፣ ለብዙ ተማሪዎች ደግሞ እንደርስ ሼር ማድረግ እንዳትረሱ። እንግዲህ ወደ መጀመሪያ ጉዳያችን ስናልፍ እንደምታውቁት ከ2014 ጀምሮ ሪሚዲያል ልክ እንደ አቅም ማሻሻያ በማድረግ የማለፊያ ነጥብ ዝቅ ያለባቸውን ተማሪዎች መደገፍ ነበር ዓላማው። ሆኖም እንግዲህ ትምህርት ሚኒስቴር አዲስ ባወጣው ሕግ መሰረትም በአሁኑ ዓመት የሪሚዲያል ፕሮግራም ከእስከዛሬው በተለየ መልኩ እንደሚሰጥ ከዚያም አልፎ ደግሞ 100% ፈተናው ከማዕከል እንደሚሰጥም ተናግሮ ነበረ። ይህም እንግዲህ በተማሪዎች ዘንድ ቅሬታን የሚጭር ጉዳይ ነበር። ሌላው ብዙዎቻችሁ የምታውቁት በዘንድሮ ዓመት እንግዲህ የማለፊያ ነጥብ እንደሚጨመር አዲስ ሕግ አወጥተዋል። በዚህም ዙሪያ እንግዲህ የማለፊያ ውጤታችሁ በትክክል ስንት ሊሆን እንደሚችል በባለፈው ቪዲዮ አሳውቀናችኋል። ቪዲዮውን ገብታችሁ ማየት ትችላላችሁ። የቴሌግራም ቻናላችን ላይ ብዙዎቻችሁ ስታመሰግኑን ነበረ። ግን በጣም ስጠይቁን የነበረው ነገር እስከ መቼ ነው ትምህርት ሚኒስቴር ምንም መግለጫ ሳያወጣ የሚቆየው የሚለው ነገር ነበር። እኛም እንግዲህ በዚህ ዙሪያ ጥያቄ አቅርበላችሁ የነበረ ሲሆን ያገኘነው ምላሽ በብዙ ምክንያቶች የታጀበ ነበረ። እነርሱም ምክንያቶች እንግዲህ አንደኛ ብዙ ተማሪ ኮምፕሌን እያቀረበ ስለሆነ የውጤት ማስተካከያ እየተደረገ ስለሆነ፣ ሁለተኛ ደግሞ በምን ያክል መጠን የሪሜዲያል መግቢያ ነጥብ መጨመር እንዳለበት ስብሰባ ላይ ስለሆኑና በተለያዩ ጉዳዮች ሊቆይ እንደሚችል የነገሩን ሲሆን እናንተም እንግዲህ ብዙ ዩቲዩብ ላይ የምንመለከታቸው ቪዲዮዎች አሉ። የተለያዩ ሀሰት መረጃዎች እየተዘዋወሩ ይገኛሉ። እንግዲህ ከዚህ በመነሳት የእናንተ የመግለጫ የሆነ ያክል ጊዜ ሊቆይ እንደሚችል ከዚህ ቪዲዮ መረዳት ትችላላችሁ ማለት ነው። የአዲስ ነገር በሚኖር ሰዓት እኛም የምናሳውቃችሁ ይሆናል። ከሀሰተኛ መረጃዎች በመራቅ የራሳችሁ ላይ የሚመጣውን ጭንቀት ምንም አይነት ጭንቀት እንዳፈጥሩ ስንል የምናሳስባችሁ ይሆናል። እንግዲህ አዳዲስ ነገር ሲኖር የቴሌግራም ቻናላችን ላይ የምንለቅላችሁ ይሆናል ማለት ነው። ገብታችሁ ጆይን ማድረግ እንዳትረሱ። ወደ ሶስተኛው ጥያቄያችን ደግሞ ለመመለስ ስንሄድ በውጤት ዙሪያ በተማሪዎች የቀረበው ቅሬታ ነው። እስካሁን እንግዲህ ምንም አይነት ለውጥ እያመጣ አይደለም ተማሪዎች የሚያቀርቡ ኮምፕሌን ማለት ነው። እንግዲህ በጉልህ የውጤት መዛባት ያጋጠማቸው ተማሪዎች ማስተካከያ ተደርጎላችኋል። በዚህ ጉዳይ ግን እናንተ ኮምፕሌን ማቅረባችሁን በፍጹም እንዳታቆሙ። የምንረዳችሁ ነገር ካለ ደግሞ ቴሌግራም ቻናላችን ላይ ኮሜንት ሴክሽን ላይ የምናስቀምጥላችሁ ይሆናል። እንግዲህ እኛ የምንረዳችሁ ነገር ካለ ኮምፕሌን እንድናቀርብላችሁ የምትፈልጉ ተማሪዎች ካላችሁ ገብታችሁ ኮሜንት ሴክሽናችን ላይ አይዲ ነምበራችሁና ስማችሁን ብቻ ጻፉልን። እኛ ኮምፕሌን የምናደርግላችሁ ይሆናል። መቼም ቢሆን ኮምፕሌን ማድረጋችሁ እንዳታቆሙ። ምክንያቱም ሰርተናል ብላችሁ የምታስቡት ትምህርት ካለ በዛ ነገር ላይ የሆነ ያህል ነገር ነጥብ እንዲጨመርላችሁ ማድረግ ትችላላችሁ። ዛሬ የምታቀርቡት ኮምፕሌን ለብዙ ተማሪዎች እድል ሊፈጥር ስለሚችል እናንተ በፍጹም ኮምፕሌን ማድረጋችሁን እንዳታቆሙ አዲስ ነገር እስከምታገኙ ድረስ። እኛም እንግዲህ አዲስ ነገር ስናገኝ የምናሳውቃችሁ ይሆናል ማለት ነው። ሰብስክራይብ ማድረግ በፍጹም እንዳትረሱ። እስከዛው መልካም ጊዜ ይሆንላችሁ።